እስኪ ህይወት ምን አስተማረቻችሁ? እኔን ያስተማረችኝ ስደት ናት። ከስደት ብዙ ነገር ተምረናል። በመጀመሪያ ስደት ላይ ስትመጡ ከመንገድ ይጀምራል። በበረሃ ምግብ በሌለበት ቤተሰብ፣ እህት፣ ወንድም ለሰከንድ ለቀናቶች ስታጣችሁ እናት የምትናፍቃችሁ ልጅ አለ በበረሃ ላይ ከማታውቁት ሰው ጋር ወጣት ስትሆኑ ሴት ልጅ ስትሆኑ በጣም ብዙ የሚገጥመን ሰቀቀን የሚገጥመን ችግር አለ። ግን በፈጣሪ ዝነት እኛ እንዳሰብነው ሳይሆን ፈጣሪ የጻፈልን ነገር ሁሉ ሆኖ አላህ ተአምሩን ሊያሳየን ፈጣሪ እኛ እንችለዋለን፣ እኛ እንችለውም፣ እናደርገዋለን፣ አናደርገውም ያልነውን በሱ ተአምር ሁሉን ነገር አልፈን የሰው ቤት ማናቅ ልጆች ስደት ላይ በማናውቀው ሀገር በውጭ ዜጋ አልሐምዱሊላህ በኩላል እዚህ ደርሰናል። የሆነ ሰዓት ላይ ምናልባት እኛ ስንመጣ ልጆች ነን፣ ከቤተሰብ ተለይተን አናውቅም። የቤተሰብን ጉዳት የእናት የአባት የእህት የወንድም ሁሉም ፋሚሊ ጉዳትና ጥቅም የነሱን ጉዳት አናውቀውም። ስደት ግን ትምህርት ቤት ነው፣ ሁሉንም አስተምሮናል። ዛሬ ቁጭ ስል ምን ተሰማኝ? እንደ ታሪክ ቻናል ላይ ይቀመጣል ኢንሻአላህ። እኔ ለቤተሰቦቼ የመጨረሻ ልጅ ነኝ። የመጨረሻ ልጅም ከመሆኑ የተነሳ የእናትና የአባት ቤተሰቦቼ መውደድ አለኝ አልሐምዱሊላህ። ዛሬ ላይ ግን ስደት ላይ ስትኖሩ ከሰዎች ጋር ከባዕድ ከማታውቃቸው ሰዎች ጋር ከማታውቋቸው እናትና አባት ልጆቻቸውን ልክኛ ለኛ ቤተሰቦች እንደሚንከባከቧቸው ልክኛ ቤተሰቦች ለኛ ሲሆኑልን እንደነበረው እናያለን። አልሐምዱሊላህ ለኩላ ከነሱ ተለይታችሁ ብቻችሁን ትበላላችሁ። እነሱ ተሰብስበው ሲስቁ ሲጫወቱ እናንተ ብቻችሁን ትስቃላችሁ። ቲንክ አንዳንድ ሰዎች ደግሞ ቤተሰብ ያላችሁ አይመስላችሁም። እንደነሱ እናትና አባት ኖሯችሁ በእነሱ እቅፍ ውስጥ በስስት እየታያችሁ ያደጋችሁ የማይመስላችሁም አረቦች አሉ። ብትበሉ ባትበሉ ዴንታ አይደላቸው። ለእነሱ ስራና ስራ ብቻ እንድትሰሩ የሚፈልጉ አረቦችም አሉ። አልሐምዱሊላህ እኔ ከ1 አመት እስከ 5 አመት ያለው የስደት ላይ የዛን ያክል የማማረውም የምጠላውም የምወደውም ትዝ የሚለኝ ነገር የለም። ግን በዚህ 3 አመት ውስጥ በጣም ብዙ ነገር ታዘብኩት ነገር አላህ ሲመርጣችሁ መልካም ሰው ይሰጣችኋል። አልሐምዱሊላህ 4 አመት የሰራሁባችሁ በጣም ደስ የሚሉ ሰዎች ሰጥቶኛል። አልሐምዱሊላህ ምን አለ መሰላችሁ፣ አንዳንድ ቀን ስደት ይደክማችኋል፣ በዓል ይመጣል። የዛ ሰዓት ላይ ቤተሰብ ማጉዳት ይሰማችኋል። አልሐምዱሊላህ ለኩላል የዛ ጊዜ እናት ለእናንተ የምትሆነው የምትርገበገበው ነገር ትዝ ይላችኋል። አባት፣ ታላላቅ እህቶች እንዳልኳችሁ እኔ የመጨረሻ ልጅ ነኝ። ለቤተሰቦቼ ብርቅዬ ነኝ። ለእህቶቼ የምትሆነው ተማሪ ነበርኩኝ። ደስ የሚል ህይወትም ነበረኝ አልሐምዱሊላህ። ዛሬ ላይ ምን ተሰማኝ? ዓመተ ምህረቶች ተቆጠሩ። የኛ ህይወት ግን ለውጥ ላይ አይደለም። ቀናቶች ይቆጠራሉ። ለካ የሆነ ሰዓት ላይ ይሰማችኋል የእናንተ ስደት ላይ ይሄን ያክል የመቆየት ምንድነው ያመጣሁት? ምንድነው የተለወጥኩት? የሆነ ሰዓት ላይ ይመራችኋል የሰው ቤት እንጀራ። የሆነ ሰዓት ላይ የአረብ ቤት ስራ ይደክማችኋል። ዛሬ ያተሰማኝ ደከመኝ፣ ሸለቸኝ። ሀገሬሳ መቼ ነው የምገባው አልኩኝ። አልችልም ግን አደርገዋለሁ ያልኩትን ነገር አላደረኩም። ይሆንልኛል ያልኩት ነገር እንዳሰብኩት አልሆነልኝም። አልሐምዱሊላህ ለኩል ስደት ይደክማል። የሆነ ሰዓት ላይ ይሰማችኋል ለምን
የሆነ ሰዓት ላይ በእቅድ በፕሮግራም አለመኖራችሁ ይሰማችኋል። እኔ አሁን ያለሁበት ስቴጅ አልሐምዱሊላህ